ድረሱልን። በአማራ ክልል ከባድ ፈተና ውስጥ የገቡ ነዋሪዎች ድረሱልን እያሉ ነው። በሰሜን ወሎ የዋግምራ ዞን የተፈጠረ ክስተት ነው። ነዋሪዎች ሕይወታቸው ከባድ ፈተና ውስጥ የገቡ አካባቢው በህወሓት ታጣቂዎችና አዴን ተብሎ በሚጠራው የአገው ዴሞክራሲያዊ ንቅናቄ ቁጥጥር ስር በመውደቁ ነው። ከዚሁ ጋር በተያያዘም ነዋሪዎቹ ቀያቸውን ጥለው ለመሰደድ ተገደዋል። መሰረታዊ የሚባሉ ሸቀጦችን ማግኘት፣ ወደ አካባቢ መድኃኒቶችን ሳይቀር ማስገባት እጅግ ፈታኝ መሆኑንም ነዋሪዎች እያመለከቱ ነው። ነዋሪው ከቦታ ቦታ መንቀሳቀስ እንደከበደው፣ ቀጠናው ህግ አልባና ስርዓት አልባ እንደሆነ፣ እንደዚሁም ከቦታ ቦታ ለመንቀሳቀስም የታጣቂዎች ዘረፋ የተስፋፋ በመሆኑ እጅግ እንደከበደ ነዋሪዎች እንደተናገረ የዛሬው የዋዜማ ዘገባ አመልክቷል። ቀደም ብሎም ቢቢሲና ዶቼ ቬለ ነዋሪዎችን ዋቢ አድርገው ባሰራጯቸው ዘገባዎች አመላክተዋል። በአካባቢው ከዚህ ቀደም ትጥቅ ለመፍታትና በሰላማዊ ፓርቲነት ለመንቀሳቀስ ከክልሉ መንግስት ጋር ተስማምቶ የነበረው አዴን ተብሎ በሚጠራው የአገው ዴሞክራሲያዊ ንቅናቄ ስምምነቱን ቀሪ አድርጎ የኃይል አሰላለፉን ከህወሓት ጋር በማድረግ በትጥቅ መንቀሳቀስ ከጀመረው አላደር ብሏል። ህወሓት ከትግራይ አልፎ ወደ አማራ ክልል በመግባት በዚሁ በሰሜን ወሎ የዋግምራ ዞን 2 ወረዳዎች የመንቀሳቀሱ ጉዳይ እያነጋገረ ሲሆን ለዚህ ጉዳይም በህወሓት በኩል የሚሰጥ ምክንያት እንዳለም ዘገባዎች እያመለከቱ ነው። እነ ደብረ ጽዮንም በትጥቅ ለማስወገድ የሚንቀሳቀሱት የትግራይ ሰላም ኃይል ወይም የሐራ መሬት ታጣቂዎች በአካባቢ እየተንቀሳቀሱ ነው በሚል የህወሓት ታጣቂዎች ወደ እነዚሁ 2 ወረዳዎች ዘልቀው እንደገቡም ነዋሪዎች ይናገራሉ። የዋግምራ ዞን 2 ወረዳዎች ውስጥ የሚኖሩ ነዋሪዎች ምግብና መድኃኒቶችን ጨምሮ መሰረታዊ የሚባሉ ቁሳቁሶች እንዳይገቡ በመደረጋቸው እንዲሁም የባንክና ሕክምና አገልግሎቶች በመቋረጣቸው ለከፋ ችግር መዳረጋቸውን ዋዜማ ከነዋሪዎች ሰምቻለሁ ብሏል። በአሁኑ ሰዓት በአማራ ክልል የዋግምራ ዞን በህወሓትና አዴን በተባለው ታጣቂ ኃይል ስር መሆናቸው የተናገሩት 2 ወረዳዎች አበርገሌ ወረዳና ጻግብጅ ወረዳ የተባሉት ናቸው። ታጣቂዎቹ አካባቢዎቹን የያዙት በያዝነው ዓመት በሚያዝያና ግንቦት ወር ላይ ነው። ይህም በመሆኑ በአካባቢው ባንክን ጨምሮ የመንግስት አገልግሎቶች መቋረጣቸውን፣ ትራንስፖርት መቆሙን፣ በሺዎች የሚቆጠሩ ነዋሪዎች ከ4 እስከ 5 ሰዓታት በእግር ተጉዘው የዞን ዋና ከተማ ወደሆነችው ሰቆጣ እየገቡ እንደሆነም ነዋሪዎች ተናግረዋል። በዚሁ ጉዳይ እስካሁን ባለው ሁኔታ በክልሉ መንግስትም ሆነ በፌዴራል መንግስት በኩል የተባለ ምንም ነገር የለም።